ዛሬ እናንተ አራተው በእናትህ ተሰበት አይደብርም እንዴ? ጀማው ከቤት አላሰራኝ ብሎ ያው ከቤት ወጣናል። ያው በጥያቄው እስከ መጨረሻው ተመልከቱ፣ በደንብ አስተውላችሁ መልሱ። ሰብስክራይብ እና ላይክ አድርጉ። 15 ጥያቄ አዘጋጅተናል። የመጀመሪያው ጥያቄ ይሄኛው ነው። ባለቤቱ ወይም ሚስቱ የሆነች የትኛው ናት ይላል። ከአንድ ከሁለት እና ከሶስት ካሉ ሴቶች መካከል የመጨረሻ ላይ ያለው ወንዱ ሚስቱ የትኛው ናት? በደንብ አስተውሉ። ጥያቄያችሁን ወይም ደግሞ መልሳችሁን ኮሜንት ላይ አስቀምጡ። ለዚህ 10 ሰከንድ ሰጥቻለሁ። በጣም አሪፍ። ከነዚህ መካከል ከአንድ ከሁለት ከሶስት ካሉ ሴቶች መካከል 3 ቁጥር ላይ ያለችዋ ሚስቱ ናት። ምክንያቱም ሁለቱም የያዙት ነገር ምንድነው? ሄልሜት ይዘዋል። ሄልሜት ይዘዋል ማለት በሞተር አብረው እየተንቀሳቀሱ ስለነበርና ሄልሜቱን አወጣ ስለያዘች ተመሳሳይ ናቸው ወይም ደግሞ ባልና ሚስት ናቸው ማለት ነው። ሁለተኛ ጥያቄያችን በጣም የደከመ ማን ነው ይላል። ኤ፣ ቢ እና ሲ መኪና ውስጥ እየተንቀሳቀሱ ይገኛሉ። መኪና ውስጥ ካሉ ሴቶች እና ወንዱ መካከል በጣም የደከመ ወይም ደግሞ በማየት የምትመልሱት ነገር በጣም የደከመ የትኛው ነው? ለዚህም 10 ሰከንድ ሰጥቻለሁ። በደንብ በማስተዋል ይመልሱ። በጣም አሪፍ። በጣም የደከመ ከነዚህ መካከል 2 ቁጥር ላይ ያለው ነው። ምክንያቱም አንድ ቁጥር ላይ ያለችዋ ትንሽ ጥንካሬ ነገር ይታይባታል። ምክንያቱም ወደ መስታወቱ ተደግፋለች። 2 ቁጥር ያለው ግን በጣም ራሱን ስቶ ወደ ኋላ ዙሯል ወይም ደግሞ የእንግላል አቅጣጫ ተቀምጧል። ስለዚህ በጣም ደክሟል ማለት ነው። ሌላ ደግሞ የሚጠቀመው ፉድ የሆነ ነገር ወይም ፈሳሽ ነገር ስላለ በጣም እንደደከመ ያስመለክታል። ስለ ያለችዋ ወይም መጨረሻ ላይ ያለችዋ ግን ወደ ሌላ ወይም በመስኮት ሌላ ቦታ እየተመለከተች ስለሆነ ጥንካሬ ነገር ስለሚታይባት እቺ ደክማለች ልትባል አትችልም። ስለዚህ በጣም የደከመው ዲ ላይ ያለው ነው። ሶስተኛ ጥያቄያችን ብቻዋን የምትኖር የቷ ናት ይላል። በደንብ ምስሉን በደንብ በማየት መልሶን ያስቀምጡ። ሰብስክራይብ እና ላይክ አድርጉ። ለዚህኛውም 10 ሰከንድ ሰጥቻለሁ። በጣም አሪፍ። ብቻዋን የምትኖር ከነዚህ መካከል ኤ ላይ ያለችው ናት። ምክንያቱም ኤ ላይ ያለችው የምትጠቀማቸው ሲኒዎች አንድ ናቸው። ቢ ላይ ያለችው ግን 2 ሲኒ ወይም ደግሞ 2 ሳህን። ስለዚህ ሌላ ሰው አብሯት እንዳለ ያመለክታል። ጥርስ ማጽጃውም 2 ነው። እዚህ ጋር የምናያቸው ነገሮች ለ2 ሰዎች የተዘጋጁ ናቸው። በጣም ጥሩ። ስለዚህ መልሱ ማን ይሆናል ማለት ነው? ቢ ላይ ያለችው ናት። አራተኛ ጥያቄ ሚስቱ የቷ ናት ይላል። ኤ እና ቢ እስር ቤት ውስጥ ተቀምጠዋል ወይም ደግሞ አንድ እስር ቤት ውስጥ የሚገኙ ሴቶች ናቸው። ከነዚህ መካከል እዚህኛው ፖሊስ ሚስት የትኛዋ ናት ይላል። በደንብ አስተውላችሁ መልሱን አስቀምጡ። 10 ሰከንድ ሰጥቻለሁ። በጣም ጥሩ። ከነዚህ መካከል ሚስቱ የሆነችዋ ፀጉር ያላት ቢ ናት። ምክንያቱም ፖሊሱ ከያዘው ወይም ደግሞ ከጀርባው ላይ ካለው ፎቶ በመነሳት ፀጉር ያላት ከፎቶ ጋር ተመሳሳይ ስለሆነች ቢ ላይ ያለችው ሚስቱ ናት ማለት ነው። ቀጣይ ጥያቄያችን የውሸት አትክልተኛ የቱ ነው ይላል። ከነዚህ ካሉት ምስሎች መካከል የሆነ አትክልት እየተከሉ ነው። ነገር ግን ከነዚህ መካከል አንድ የተሳተ ወይም ደግሞ አስመሳይ አትክልተኛ አለ። ከነዚህ መካከል የትኛው ነው አስመሳይ? በደንብ አስተውላችሁ መልሱን አስቀምጡ። ሰብስክራይብ ማድረጋችሁ እንዳትረሱ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል የውሸት ወይም ደግሞ አስመሳይ አትክልተኛ 1 ቁጥር ላይ ያለው ነው። ምክንያቱም የሚሰሩትን ሰዎች እየመዘገበ ወይም ደግሞ በእጁ ላይ የሆነ ግላብ ነገር አላስጠለቀም። ስለዚህ የውሸት እያስመሰለ ነው እንጂ እየሰራ አይደለም። ቀጣይ ጥያቄያችን በግልጽ አማርኛ ከነዚህ መካከል ካሉት ምስሎች መካከል የትኛው ስዕል ላይ ያለው ነው ዋናተኛ ወይም ደግሞ
ዋናተኛ የሚመስል አለባበስ የለበሰው የት ነው? ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል ዋናተኛ ሲ ላይ ያለው ነው። ምክንያቱም ሲ ላይ ያለው በፀጉሩ ላይ እንደ ሄልሜት ነገር ለብሷል። የዋና መነጽር አለው። እንዲሁም ደግሞ ፓንት የለበሰው የዋና ይመስላል። ስለዚህ መልሱ ሲ ላይ ያለው ነው። ቀጣይ ጥያቄ የትኛው ሰልፊ ነው አደገኛ ይላል። ይሄ ማለት ኤ እና ቢ ምስሎች አሉ። ኤ ላይ እየተነሳ ያለው ፎቶ ነው አደጋ ውስጥ ወይም ደግሞ በጣም ዳንጀረስ ላይ ያለ ወይስ ቢ ላይ ያለችው ናት? ምስሉን በደንብ አስተውላችሁ ተመልክታችሁ መልሱን አስቀምጡ። ለዚህም 10 ሰከንድ ሰጥቻለሁ። በጣም አሪፍ። ዳንጀረስ ወይም ደግሞ በጣም አስቸጋሪ ወይም ደግሞ በጣም አደጋ ያለው ፎቶ መነሻ ቦታ ወይም ደግሞ ሰልፊ ከሚነሱት አደጋ ውስጥ ያለው ኤ ላይ ያለው ነው። ምክንያቱም ኤ ላይ ያለው የሚይዘው ነገር የለም። ትንሽ አፈተለከው ማለት ህንፃው ላይ ይወድቃል፣ ህይወቱ አደጋ ውስጥ ይወድቃል ማለት ነው። ቢ ላይ ያለችዋ ግን መኪኖች ሜቢ እያዩት ስለሆነ ወይም ደግሞ የሚሽከረከሩ ወደ እሷ ስለሆነ ስለሚያዩት እነሱን ላይገጯት ስለሚችሉ ማለት ነው። ስለዚህ ኤ በጣም አደገኛ ነው ከቢ ይልቅ ማለት ነው። ቀጣይ ጥያቄ ባዶ ካርቱን የያዘው የት ነው ይላል። ከነዚህ 3 ምስሎች መካከል ባዶ ካርቱን የያዛለ። ይሄንን በምን ነው የምትለዩት? በደንብ አስተውላችሁ አይታችሁ ባዶ ካርቱን የያዘውን ለዩ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል ባዶ ካርቱን የያዘው ቢ ላይ ያለው ነው። ምክንያቱም ቢ ያለው በደንብ ሪላክስ አድርጎ ነው የተሸከመው፣ ፈታ ብሎ ነው የያዘው። ምክንያቱም ከነሱ ጋር ሲመጣጠን ከመሬት ወለል ከፍ አድርጎ ይዞታል። አንጻራዊ ከፍ አድርጎ ስለያዘው ይሄን ባዶ እንደሆነ ያመለክታል። ስለዚህ ባዶ ካርቱን የያዘው ቢ ላይ ነው ያለው ሰውዬ ነው ማለት ነው። 9ኛ ጥያቄ ወይም ደግሞ የቀጣይ ጥያቄያችን ደሃዋ እናት የቷ ናት ይላል። ወይም ደግሞ በአቅም ዝቅተኛ ከነዚህ 3 ሰዎች መካከል በአቅም ዝቅተኛ የሆነችው ሴት ለዩ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል አቅም ዝቅተኛ የሆነችው ሴት ቢ ላይ ያለችው ናት። ምክንያቱም ቢ ላይ ያለችው ውሃ ብቻ ነው ያስቀረበችው። ኤ ላይ ያሉት ቡና ነገር ምናምን የተለበሰችውን ጫማ ማየት ትችላላችሁ። ሲ ላይ ያለችው ደግሞ ያዘጋጀችው ኬክ ነው። ስለዚህ ውድ ነገሮች አዘው ይጠቀሙ። ቢ ላይ ያለችው ግን የምትጠቀመው ውሃ ነው። ስለዚህ በአቅም ዝቅተኛ የሆነችው ሴት ቢ ላይ ያለችው ናት። ቀጣይ ጥያቄያችን ባሏ የቷ ነው ይላል። እዚህ ጋር አንድ ሴት አለች። ከነዚህ 3 ወንዶች መካከል ባሏ የትኛው ነው? በደንብ በማስተዋል ይመልሱ። ለዚህም 10 ሰከንድ ሰጥቻቸዋለሁ። በጣም ጥሩ። ከነዚህ መካከል ባሏ የሆነው ቢ ላይ ያለው ነው። ምክንያቱም አለባብሱን ተመልከቱ፣ እንዲሁንም ያለውን ፎርማል እዩ። ሌሎች ግን የአንባቢና ሰራተኛ ናቸው። ምክንያቱም ኤ ላይ ያለው በጣም ትልቅ ሰውዬና በንባብ ላይ ያለ ነው። ሲ ላይ ያለው ደግሞ የሆነ ግንባታ ሰራተኛ ነው የሚመስለው። ስለዚህ በጣም ሽክ ብሎ የቆመው ባሏ ነው ማለት ነው። መልሱ ቢ ነው ማለት ነው። ቀጣይ ጥያቄያችን የግራ እጅ ተጠቃሚ የሆነው የት ነው? ወይም ደግሞ ሌፍት ሃንድ የሆነው ሰውዬ የትኛው ነው? በደንብ በማስተዋል መልሱን ይመልሱ። ለዚህም 10 ሰከንድ ሰጥቻቸዋለሁ። በጣም አሪፍ። የግራ እጅ ተጠቃሚ የሆነችዋ የመጀመሪያው ኤ ሴት ናት። ምክንያቱም ሁለቶችን ተመልከቱ፣ የሚጽፉበት እጃቸው ሰልፊ ላይ በሰልፊ ካሜራ የተነሱ ማለት ነው። ቢና ሲ
ራይት ሃንድ ናቸው፣ ኤ ግን ሌፍት ሃንድ ናት። ስለዚህ የግራ እጅ ተጠቃሚ የሆነችዋ ኤ ናት። ቀጣይ ጥያቄያችን የተመቸው ወይም ደግሞ ጤነኛ ምግብ የሆነ የቱ ነው ይላል። ሴትየዋ ከተዘጋጀው ምግብ ውስጥ አንዱን አንስታ ልትመገብ ነው። 1 ቁጥር 2 ቁጥርና 3 ቁጥር ካሉት ቁጥሮች መካከል የትኛው ምግብ የተመቸ ነው ወይም ደግሞ ጤነኛ ምግብ ነው? በደንብ ምስሎችን በማየት የትኛው ምግብ ጤነኛ እንደሆነ ይለዩ። ለዚህም 10 ሰከንድ ሰጥቻቸዋለሁ። በጣም አሪፍ። የተመቸ ወይም ጤነኛ ምግብ የሆነው 3 ቁጥር ላይ ያለው ነው። 1 ቁጥር ላይ ይዩት፣ ጥራጥሬ ነገር ወይም ደግሞ ያልበሰለ ምግብ ነው። 2 ቁጥር ላይ ያሉት የሆነ ፈንገስ ነገር ወይም ባክቴሪያ ነገር እየተራባበት ነው። ምክንያቱም የሆነ ከለር የቀየረ መልክ ስላለው ዳቦ ላይ ማለት። 3 ቁጥር ግን ንጹህ ነው። ስለዚህ ጤነኛና የተመቸ ምግብ የሆነው 3 ቁጥር ላይ ያለው ነው ማለት ነው። ቀጣይ ጥያቄ የትኛው ነው እውነተኛ የእሳት አደጋ ሰራተኛ ይላል። ከምትመለከቱት ወይም ደግሞ ከነዚህ ከአራቱ ሴት ወንዶች መካከል የትኛው የእሳት አደጋ ሰራተኛ ነው እውነተኛ? ለዚህም 10 ሰከንድ ሰጥቻችኋለሁ። በደንብ አስተውላችሁ መልሱን አስቀምጡ። በጣም አሪፍ። የእሳት አደጋ ሰራተኛ ከነዚህ መካከል ዲ ላይ ያለው ነው። ምክንያቱም ከጀርባው የተሸከመው ፋየር ኤክስቲንጉሸር እንዲሁም የለበሰው ፕሮቴክቲቭ ለእሳት አደጋ ሰራተኛ ያስመስለዋል። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ቀጣይ ጥያቄያችን ሰራተኛ የቷ ናት ይላል። እና ቢ 2 ሴቶች አሉ፣ ስራ እየሰሩ ነው። ከሚሰሩት ስራ በመነሳት ወይም ደግሞ ባለባበሳቸው በመነሳት የትኛዋ ናት ሰራተኛ ወይም ደግሞ ከቤት ላይ ወይም ከሰው ቤት ተቀጥራ እየሰራች ያለችው? ለዚህም 10 ሰከንድ ሰጥቻቸዋለሁ። በጣም አሪፍ። ሰራተኛዋ ሴት ከነዚህ መካከል ቢ ላይ ያለችው ናት። ምክንያቱም አለባበሷን ተመልከቱ፣ የሰራተኛ አይነት አለባበስ ስለለበሰች ማለት ነው። ስለዚህ መልሱ ቢ ነው፣ ወይም ደግሞ ቢ ላይ ያለችው ሴት ናት ማለት ነው። እሺ ቀጣይ ጥያቄ የህፃኑ አባት የቱ ነው ይላል። የህፃኑ አባት ከነዚህ መካከል ውስጥ አለ። 1 ቁጥር 2 ቁጥር ወይስ 3 ቁጥር? የህፃኑን አባት ለዩ፣ በደንብ ያስተውሉ። ለ10 ሰከንድ ሰጥቻቸዋለሁ። በጣም ጥሩ። የህፃኑ አባት 2 ቁጥር ላይ ያለው ነው። 1 ቁጥር ያለው ሴት ነች። 2 ቁጥር ያለው ግን ተመሳሳይ ከእናቱ ልብስ ጋር ስለለበሰ 2 ቁጥር ያለው የህፃኑ አባት ነው ማለት ነው። 3 ቁጥር ያለው ግን በጭራሽ ከእሱ ጋር ሊመሳሰል የሚችልበት መንገድ ስለሌለ የህፃኑ አባት አይደለም። ተመልካቾች የዛሬው ጥያቄያችን ይህን ይመስል ነበር። ሰብስክራይብ እና ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።